ይህች ዓለም ከሰው ልጆች ባለፈ ከሌላ ዓለማት በሚመጡ ፍጥረታት እየታመሰች ይመስላል። ዛሬ በተለያዩ ጊዜና ቦታዎች ላይ የተከሰቱ ሰዎች ከመገመት ባለፈ ግልጽ ምላሽ መስጠት ያልተቻለባቸው ነገር ግን በቦታው የነበሩ ሰዎች የተመለከቷቸውን ከመመልከትም ባለፈ በካሜራዎቻቸው ቀርጸው ያስቀምጧቸውን ልዩ ልዩ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። በቅድሚያ ግን ለሽሚካስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ቪዲዮንም ላይክ በማድረግ ይጀምሩ። ከዛሬ 15 ዓመታት በፊት እንደ ዛሬው ኤአይ ባልተስፋፋበት ወቅት አንድ የተለቀቀ አስገራሚ ቪዲዮ ነበር። በቻይና ውስጥ የምትገኘው ጅንጋን ከተማ አንድ ለማመን የሚከብድ ነገር ግን አንድ ብቻ ሳይሆን ብዙ ተመሳሳይ ምስክርነቶችን ያስተናገደ ክስተት ነበር። ይህም በምስሉ ላይ እንደምትመለከቱትና በግልጽ እንደሚታየው በሰማይ ላይ ካለው ደመና በላይ ቤተ መንግስት አሊያም ቤተ መቅደስ የሚመስሉ ትልልቅ ህንጻዎች መታየት ይጀምራሉ። ይህንንም ክስተት በካሜራው የቀረጸው አንድ ግለሰብ በሶሻል ሚዲያ ላይ በማጋራት ያየሁትን ተመልከቱ ይላል። ቪዲዮንም የተመለከቱት አብዛኞቹ ይህ በኮምፒውተር የተቀነባበረ ቪዲዮ እንጂ እውነት ሊሆን አይችልም የሚሉ ኮሜንቶችንም ሰንዝረው ነበር። ቁጥራቸው ትንሽ የማይባሉ የጅንጋን ነዋሪዎች ግን ሁኔታውን በእውነት እንደተመለከቱትም አስረድተዋል። ምናልባት ፈጣሪ አንድ ሊያሳየን የፈለገው ነገር ይኖር ይሆን ወይስ የተደራጁ ሰዎች ውሸት? ጠዋት ከእንቅልፎ ሲነቁ በግቢ ውስጥ ያልነበረ ትልቅ የውሃ ጉድጓድ ቢመለከቱ ምን ይላሉ? በእነኚህ ሰዎች ግቢም የተፈጠረው ነገር ይህ ነበር። ጉዳዩ ምን መሰላችሁ? በምስራቃዊው አውስትራሊያ ውስጥ የሚኖሩ የእድሜ ባለጸጎች ሌሊቱን ተኝተው አድረው ጠዋት ላይ ከጎረቤት በመጡ ሰዎች በራቸው ይንኳኳል። እነሱም በራቸውን ሲከፍቱ በግቢያቸው አጥር ጥግ የተፈጠረ ነገር እንዳለና ሰላም መሆናቸውን ለማጣራት እንደሆነ ያሳውቋቸዋል። ጉዳዩም ሪፖርት የተደረገለት ፖሊስ በቦታው በመገኘት ሁኔታውን ማጣራት ይጀምራል። በዚህም ጊዜ በቤታቸው በታች የሚያልፍ የጎርፍ ውሃ ማሳለፊያ ቱቦ እንደነበረና ይህም ተሰብሮ በዚያ ቦታ የሚገኘውን አፈር ቦርብሮ በአንድ ሌሊት የውሃ ጉድጓድ አይነት ነገር ፈጥሮ እንዳደረ ይናገራል። ብዙ ክስተቶች ምክንያቶችን ለመስጠት ቢመቹም አንዳንድ ሁነቶች ግን ፍጹም ተፈጥሯዊ አይደሉም። በአሜሪካ ቬሮና ውስጥ በሚገኝ አንድ ገበሬ እርሻ ማሳ ላይ ታስቦ በሰዎች የተበላሸ በሚመስል መልኩ በክብ ቅርጽ መሬት ላይ የተኙ ሰብሎች ገና በጠዋቱ ይመለከታል። ይህንንም ነገር ማን እንዳደረገው ለማወቅና ጉዳዩንም ወደ ፖሊስ ለመውሰድ በእርሻ ማሳ ዙሪያ የገጠመውን ካሜራ ለመመልከት ይሄዳል። ይህም ካሜራ ያሳየው ነገር ግን ፈጽሞ ያልተጠበቀ ነበር። ጸጥ ያለው ቦታ በድንገት አንድ መነሻ ነጥብ በመያዝ እየሰፋ በሚሄድና ክብ ቅርጽ በሚይዙ ሰብሎች ወደ መሬት ሲተኙ ይታያሉ። በሰዓቱ ደግሞ ምንም አይነት ኃይለኛ ንፋስ አለመኖሩ ነገሩን አወዛጋቢ አድርጎታል። ይሁን እንጂ ኃይለኛ ንፋስ ነበር ብንል እንኳን ከላይ ወደ ታች ያውም በተወሰነ ስፋት የሚነፍስ ንፋስ ኖሮ አያውቅም። ይህም ቪዲዮ ብዙዎች ዘንድ መነጋገሪያ የነበረ ሲሆን ሊካድ በማይችል መልኩ አንድ የማይታይ አካል በዚያ ቦታ ላይ እንደነበርና ምናልባትም ዩፎዎች ሊኖሩ እንደሚችል ተገምቷል። ምክንያቱም በዚያ ሳምንትና በዚያው አካባቢ የዩፎ ሪፖርት ፖሊስ ደርሶት ነበር። ከወደ ሰሜን አሜሪካ ብዙ የሚነገርለትና የሚወራለትን ቦታ ለማየት የተገኙት ጎብኚዎች የሚገርምና ለመጎብኘት የሚያጓጓ ቪዲዮ ይለቃሉ። በምስሉ ላይ እንደምትመለከቱት በሳር የተሸፈነው መሬት ልክ ውሃ ላይ የመራመድን ያህል ስሜት ይፈጥራል። እያንዳንዱ እርምጃቸውም መሬቱን ዝቅና ከፍ ሲያደርገው ያሳያል። ታዲያ አንደኛው ጓደኛቸውም ቪዲዮውን በሶሻል ሚዲያ ላይ በመልቀቅ ይህ አይነት ክስተት ለምን እንደተፈጠረ የሚያውቅ ሲል ይጠይቃል። እንዲህ ያለ ነገር የመፈጠር እድሉ ትንሽ ቢሆንም አፈር እየጠለቀ በሄደ ቁጥር የራሱ ሌየር እንዳለውና ለመሬት ቅርብ ርቀት ላይ የሚገኘው የታችኛው ክፍል በውሃ ሲሞላ የላይኛው ክፍል ከታችኛው ጋር ሲለያይ የሚፈጠር ክስተት እንደሆነ ጂኦሎጂስቶች አስረድተዋል። ለዚህም ደግሞ ምክንያቱ በአካባቢው ለመስኖ አሊያም ለመጠጥ ውሃ ማጣሪያ በሚል የሚገነቡ የውሃ ግድቦች የሚፈጥሩት የውሃ ክምችት ነው። ይህንን ምስል ከሩቅ ስትመለከቱት በዚህ ትልቅና ጥቅጥቅ ጫካ ውስጥ እንዲህ የሚፈስስ የውሃ ቧንቧ ከየት መጣ ልትሉኝ ትችላላችሁ። ትንሽ ስትቀርቡት ግን እጃችሁን በአፋችሁ ላይ ከመጫንና ከመገረም ውጪ ምንም አታደርጉም። በአማዞን ደን ውስጥ ለምርምር የተገኙት የስነ ህይወት ተመራማሪዎች ከሩቅ የወራጅ ውሃ ድምጽ ይሰማሉ። ምናልባትም አነስ ያለ የምንጭ ውሃ ሊሆን ይችላል በሚል ወደዚያ ቦታ ሲጠጉ ግን
ፈጽሞ ለማመን በሚከብድ መልኩ ልክ እንደተከፈተ የውሃ ቧንቧ የሚወርድ ውሃ ምንጩ ከአንድ ዛፍ እንደሆነ ያያሉ። ዛፎችም ሆኑ የትኛውም አረንጓዴ ተክል ምግቡን ለማዘጋጀት ይረዳው ዘንድ ካፒለሪ ፕሮሰስን በመጠቀም ውሃን ከታች ወደ ላይ በመሳብ ይጠቀማል። ይህ ግን የውሃ ሞተር በሚመስል መልኩ ውሃን ከከርሰ ምድር ሲስብና ሲለቅ ምን አይነት ነገር ነው ያስብላል። ታዲያ ይህንን ነገር ዛፍ ማለት ይቻላል ወይስ ሌላ ስም እንስጠው? ጊዜው እንደ አውሮፓውያኖቹ አቆጣጠር ታህሳስ 28 2023 ዓመተ ምህረት ለመላው አፍሪካ ማስጠንቀቂያ በሚመስል መልኩ ብዙ ሀገራትን የነካ ከባድ የመሬት መንቀጥቀጥና መሰንጠቅ ይከሰታል። ይህም የመሬት መሰንጠቅ 15 ሜትር ጥልቀት ያለውና 20 ሜትር ስፋት ያለው ሲሆን ምናልባት በአፍሪካ ታሪክ ከሪፍት ቫሊ ቀጥሎ ትልቁ የመሬት መሰንጠቅ ነው። በጊዜው በሀገረ ኬንያ ከፍተኛ ጉዳት ያደረሰ ሲሆን ትልልቅ ግንባታዎችና መንገዶችን ያበላሸ ክስተት ነበር። ከዚህ በኋላ እንዲህ አይነት የመሬት መንቀጥቀጥ በዚህ አካባቢ ከተፈጠረ መላው አፍሪካን ለሁለት የሚከፍልና ኢትዮጵያን ከኬንያ የሚለይ ትልቅ የባህር በር ይፈጥራል። ምናልባትም አሰብ ያን ያህል አያስፈልገን ይሆናል። የውሃ ውስጥ ስነ ህይወት አጥኚ የሆነው ባዮሎጂስት ጥልቅ በሆነው በአትላንቲክ ውቅያኖስ ውስጥ ያጋጠመው ነገር በብዙዎች ዘንድ የተወደደ ነበር። በዚህ ጨለማ በዋጠው ውሃ ውስጥ በመንቀሳቀስ ላይ እያለ አንድ የተለመደ የሚመስል ነጭ ብርሃን ያለው የጄሊፊሽ ዝርያ ወደ እርሱ ትቀርባለች። ወደ እሷም ለመጠጋት ሲሞክር ግን ልክ እንደ ድም ላይት በአንዴ ብዙ ብርሃኖችን ማብራት ትጀምራለች። ቀስተ ደመና የሚመስሉ ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ እያሉ የሚንቀሳቀሱ ብርሃኖችን ለሚመለከት ሰው የሆነ አኒሜሽን ፊልም የሚመለከት እንጂ ህይወት ያለው ፍጥረት አይመስልም። ተመራማሪውም ይህ የአዲስ ፍጥረት ግኝት እንደሆነና እስካሁን እንዲህ ያለ ፍጥረት አይቶ እንደማያውቅም ይናገራል። ወደ ምርምር ጣቢያውም ከተመለሰ በኋላ ከሌሎች የሥራ ባልደረቦቹ ጋር በመሆን አንዳንድ ጥናቶችን በማድረግ ክሪስታል ጄሊፊሽ ከሚባሉ አይነት ዝርያ ጋር ሊመደብ እንደሚችልና ይህ አይነት ብርሃን እንዲፈጠር ምክንያት የሆነው የኬሚካል ውህድ ሉሲፈሪን በሚባል ኬሚካል ሊሆን ይችላል ብለዋል። ይህንን ብርሃን የመልቀቁ ሚስጥር ራሱን ከአዳኞቹ ለመከላከል ሚስቱን ለማማለል አሊያም መልእክትን ለመለዋወጥ ሊሆን እንደሚችልም ተናግሯል። ምንም ይሁን ምን ግን ከውሃ አካላት በታች የሰው ልጆች መቼም ቢሆን አውቋቸው የማይጨርሷቸው ፍጥረታት እንዳሉ ማሳያ ነው። ዲሴምበር 2024 በቶልሳ ኦክላሆማ ሰማይ ላይ እንግዳ ነገር መታየት ይጀምራል። በምስሉ ላይ እንደምትመለከቱት ሰማያዊ አራት ማዕዘን የሆኑና የተያያዙ መስመሮች ሲበሩና ሲጠፉ ይታያሉ። ይህን ለሚመለከት ሰማይ በሰዎች እጅ የተሰራች እንጂ ሌላ አትመስልም ነበር። ሁኔታውም የአካባቢው ነዋሪዎችን ትኩረት የወሰደና ግራ ያጋባ ክስተት ነበር። በየ20 ሰኮንዶቹ የሚበራና የሚጠፋው ይህ ብርሃን ምናልባት በሚስጥር አንድ የድሮን ካምፓኒ ማስታወቂያዎችን እየሰራ ሊሆን ይችላል ከሚል ባለፈ ሌላ ማብራሪያ ለመስጠት የደፈረ አልነበረም። ቪዲዮውን ከወደዳችሁት ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። ሰላም።